ከነስም ይረስተውኛል በጣም ያሳዝናል። ይሄን ያክል ያስቀየምኳችሁ አይመስለኝም ነበር እያለች ነበር ሀናዬ። ወይዘሮ ባዩሽም እንደተለመደው ሊበላላት ማለት ነው ያቀደችውና የወጠነችው ውጥን ሊሳካላት መስሏት በደረቀ ሌሊት ነበረ እየተንጦለጦለች ወይም እንደነጋበት ጅብ እየሮጠች ከቻለችው ማለት ነው። ስትከፍት በሩን ግን አቶ መስፍን ነበረ እየከፈተላት በሩን። በጣም ደነገጠች። እየለለ በቃ ድንብርብሯ ወጣ ማለት ነው። በዛ ሰዓት አቶ መስፍን ለራሱ ደንግጦ ወይ ባዩሽ እንዴት ነሽ ሰላም አትይኝም እንዴ ቢላት እንኳን እረሷ ሰላምታው ቀርቶባት መዋጫ ጉርጓር ብታገኝ በዛን ሰዓት በጉርጓር ነበር የምትገባው። በጣም ነበር የደነገጠችው። ለምን ያወጠነቻቱ ውጥን ልትቀርባን ነበር። በእርግብ ደውላ ለራሱ በደረቀ ሌሊት ነበረ ቤተ ክርስቲያን እንሂድ ከዛ ቤት ወይ ሙተን ወይ ገለን ነው የምንወጣው እያለች እርግብን ስታስፈራራት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ኮሜንት ሀሳብ አስተያየት በኮሜንት እንዲሁም ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉት፣ ተወዱታላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ በኖላዊ ክፍል 46 በአዲስ ነገር ከች ብለናል። ሁላችንም በጣም በመጓጓትና በውጉት ላይ ነው የምንጠብቃት ኖላዊ ወይም ሀና ድራማን ማለት ነው። ዛሬ እንደተለመደው በአዲስ ነገር ነው ከች ያልኩት ማለት ነው። ወይዘሮ ባዩሽ ወጥኗን እንደወጠነች ዛሬም እንዳሴረች ነበርና ዛሬ ደግሞ በደረቀ ሌሊት እንደነጋበት ጅብ ነበረ እየሮጠች ወደ ወይዘሮ ሜላት ቤት ከች ስትል በሩን ስታኳኳ እየከፈተላት አቶ መስፍን ነበረ። የደነገጠችው ድንጋጤ አቤት እኔን ያድርገኝ። በዛን ሰዓት ጉርጓር ብታገኝ ወደ ጉርጓር ነበር የምትገባው። ለምን መግቢያ ቀዳዳዋ እስከሚጠፋባት ድረስ ድንግርግሯ እንደ መቼ መጣ እንዴት አልሰማሁም ለማለት ነው። አሁን ባዩሽ ሰላም በይኝ እንጂ ቢላት እንኳን ለራሱ አረው ሰላምታ ማን ተንቀጥቅጦላትና ማን የምትሰራቸው ስራ ሊጋለጡባትና አቶ መስፍንን ስላየች በጣም ደንግጣ ነበር ወይዘሮ ባዩሽ። መጋለጧና ደግሞ ለሰው የቆፈረቻ ጉርጓድ ውስጥ እሷም መግባቷ ስለማይቀር በጣም አስደነገጣት። ወይዘሮ ሜላትን እንኳን ሳታገኛት ነበረ መስፍን ሰላም በይኝ፣ አረ በእናትሽ ሰላም አትይኝም ምን አስደነገጠሽ ይሄን ያክል እንኳን ቢላት መልስ ልትመልስለት አልቻለችም። ተነሳችና እሷም በሩን ቢዘጋባት እንኳን በጣም ክፈትልኝ በሩን መውጣት አለብኝ ብላ ከቤት ወጣ ሄደች። ከዛም ወጣ ነበረ ከቤት ወጣ ለእርግብ ደወለችላት። እርግብም ደግሞ ሀገራማን ሰላም ብላ ተኝታ ነበረ። ስትደውላት ተንስታ አክስቴ ምን ሆነሽ ነው እንደዚህ በደረቀ ሌሊት አንቺ ሀገራማን ነው ብለሽ ተኝተሻል? አልጋው የተመቸሽ ጊዜ ያሰብነውንና ግባችን ረስተሽ ነው እንደተኛሽው? አሁን ከዛ ቤት ውጪ። አባትሽን ደግሞ መምጣቱን ለምን አልነገርሽኝም ስትላት አባቴ ማን ነበረ? አባቴን አገኘሽው እንዴ ነው ያለቻት። አዎ አባትሽን አግኝቼው ቤት መጥቼ እኮ መስፍንን ሳይ እንዴ አክስቴ መስፍንን ነው እንዴ አባትሽ ያልሽኝ? እኔ እኮ ደግሞ ማን አባቴን ያገኘሽው መስሎኝ ነበር ብላ ስታዋርዳት፣ አሁን ይሄንን መቀበጣጠርሽን ተይና ካሁን በኋላ አንቺ አባትሽ መስፍንና መስፍን ነው። ስለዚህ ከዛ ቤት አንቺም እኔም ሆን ያሰብነውን ወይም ያለብነውን እግም ማድረስ አለብን። ወይ ገለን ነው ወይ ሙተን ነው መውጣት ያለብን እንጂ እንደዚህ ይሁንሽ ያሰብነው ሊሳካልን ሀሳባችን ይከሽፋል። ሁልጊዜ ጠንካራና ጎበዝ መሆን አለብሽ እያለች ነበር የምትመክራት። እርግብ ግን በእሷ ግዴታ ተገዳ እንጂ ያን ያክል ክፉ አይደለችም። ግን በጣም ተጭናና ጨቁና ያዘቻት አክስቷ እስከሆነች ድረስ እርግብ ምንም አማራጭ ስለሌላት የአክስቷን ምክርና የአክስቷን ስራ እየተከተለች ያለችው። ሀንዬም እንደተለመደው አባቷን ሐኪም ቤት ነበርና ለሙሰሲር ደውለትና አባቴ ወደ ስራ መሄድ አለብኝ ስራ ይረፍድብኛል ቢላት፣ አባቷን በዚህ ሰዓት ልጄ ገና እኮ ነው አባቴ
ወይዘሮ ሜላት እኮ ናቸው ያን ሁሉ ብር ከፍለው አንተን ያሳከሙ። ስለዚህ እኔ በጊዜ ገብቼ የተወሰነ ስራዎች እንኳን ሰራርቼ መጠበቅ አለብኝ። ስለዚህ ለአሲር ደውዬለታለሁ ይመጣልሃል ጠብቀው ብላ ነበር የወጣችው። እሷም ስትወጣ አሲርን አገኘችውና ያለውን ነገር ስታማክረው በጣም ያስጨነቀኝና ያስፈራኝ ነገር አለ። እሱም ምንድነው ያስፈራሽና ያስጨነቀሽን ነገር ለኔ ንገሪ ቢላትም እሷም እንዴት መናገር እንዳለብኝ ባላቅም የግድ ግን መናገር አለብኝ እኔ እኮ ቤተሰቦቼን አገኘው ስትለው፣ እንዴ ቤተሰቦቼን አገኘው ስትይ ምን ማለት ነው? አባትሽ ያ አባባ አይደል እንደ ብሎ ቢላትም የምታውቀው አይደለ አባባ እኮ ያው የወለደኝ አባቴ አይደለም ታጥዬ አግኝቶኝ እንደ አባቴ ያሳደገኝ ነው። አሁን ግን ትክክለኛ ቤተሰቦችን አግኝቻለሁ። ግን በጣም ብዙ ብጥብጥ ያለበት የኔን ዶክሜንት ወስዳ የኔን ፎቶ ወስዳ እኔ ነኝ ልጃችሁ ብላ ለኔ ቤተሰቦች የሰጠቻለች። ስለዚህ ከእሷ ጋር ደግሞ ደም መስጠት አለብን። የደም ምርመራ ስላለ ያ ነገር አሳስቦኛል። አሁን እኔ ቤተሰቦችን በትክክል ባገኝና ቤተሰቦች ቢሆኑ አባንዬን ጥየው ነው የሚሄደው። ከማንስ ጋር ነው መኖር ያለብኝ? ዋናው አንቺ ቤተሰቦችሽን ማግኘትሽ እንጂ ይሄ እኮ የሚያሳስብሽ አይደለም እያለ አሲርን ቢያሳስቃትም ሀንዬ ግን በሀሳብ ተውጣና በጣም ሀስባ ነበረ። ለማንኛውም እስኪ አሁን ወደ ስራ ቦታ ልሂድ፣ አንተም ደግሞ ወደ አባዬ ጋር ሂድ አለች። ያው ከሀንዬ አባት ጋር እሱም መቀላለድና መቀለር ስለሆነ ስራው እሳቸው ጋር ሐኪም ቤት ሄደ። እሷም ወደ ስራዋ ገባችና ወደ ቤት ስትገባ ወይዘሮ ሜላትን አገኘቻት ፊት ለፊት። እንደገና መምጣትሽ ነው እንዴ ስትላት፣ አዎ ተኝታችሁ እንዳረብሻችሁ ብዬ እኮ ገና እየገባሁ ነው ትዬ ስትላትም፣ እንደ ከመቼ ወዲህ ነው ደግሞ የምትረብሽን? ካሁን በኋላ ቀጥለጥ ብለሽ ስራሽን የምትሰሪ ከሆነ ስሪ፣ አለዛ የማመጣውን ነገር አታቂም ብላ ስታስፈራራት፣ ኦኬ እሺ እትዬ ችግር የለውም። ይህን ያክል እኮ ያስቀየምኳቸው አልመሰለኝም። እሳቸውን ያላስደሰታቸውና እሳቸውን የሚያስከፋቸው ከሆነ የደም ምርመራው ለራሱ መቅረት ይችላል ብላ ሀንዬም ብትል፣ ሀንሽ በቃ ወደ ስራሽ ግቢ ብላለቻት ወይዘሮ ሜላት ማለት ነው። ሀንዬም እሺ ብላ ዘወር ስትል፣ አንቺ ማን ነበር ስምሽ? እንዴት ይህን ያክል ስሜ ጠፍቶታል እንዴ? ይህን ያክል አስቀየምኳቸው አልመሰለኝም። ይህን ያክል ግን መካበድ የለበትም፣ ሁሉም ነገር መቅረት ይችላል ብላ ነበር ሀንዬ ለራሱ መልስ የመለሰችው ለወይዘሮ ሜላት። ወይዘሮ ሜላትም ለባዩሽ ደውላ የልጆቹ ምርመራ ዛሬ ነው እና እንድትመጪልኝ እፈልጋለሁ አለቻት። ዛሬ እኮ መጥቼ ነበር ግን ሳላገኝሽ ተመለስኩኝ። እንዴ እኔ የቱኜ መጥተሽ ተመለሽ? አይ መጥቼማ በሩ ሲከፈት መስፍን ነበር የከፈተልኝ። እንዴ መቼ መጥተህ ነው ብዬ እሱን ሰላም ሳለው ያ የተረገመ ባለቤት የደውልና ነይ ቶሎ ብሎኝ ተመለስኩኝ። ያው ታውቂ የለ የእሱን ብትርና የእሱን ጭቅጭቅ እሱን ፈርቼ ተመለስኩ ብላ መቼም ውሸት አያልቅባትም ማለት ነው። ከትልቅ ሰው ግን ይህን ያክል ውሸት የሚጠበቅ አይመስለኝም። ተመለስኩኝ። እንዲሁ ባዩሽዬ በእኔ የተነሳ መታሽ ወይስ ተቆጣሽ አለቻት። አይ ብዙም እንኳን አይደለም 1-2 ቦክስ ነው የተመታሁት አለች። ሲያንስሽ 1-10 አድርጎት ቢሆን ኑሮ ጥሩ ነበረ። የውሸት አቅማዳ ማለት ነው ባዩሽ። አንቺ ስራሽ የታወቀብሽ ጊዜ ነበረ እና የልጆች ምርመራ ዛሬ ነው መምጣት አለብሽ ስትላት፣ እሷም ከቻለች። ሰላምም ሀንዬ እኔ ዛሬ አባትሽን መጠየቅ አለብኝ፣ አባትሽን ካየኋቸው በጣም ቆይቻለሁ እያለች ሰላምም ሀንዬን ስጠይቃት፣ አይ ይመሽብሻል እኮ ከዛ ስትመለሺ ይመሽብሻል ብትላትም፣ አይ ችግር የለውም እንዳውም እንደዛ ከሆነማ ዛሬ እኮ ነው የደም ምርመራችን እዛው የአባቴ የተኛበት ሆስፒታል ስለሆነ ደም የምንሰጠው እዛው አባቴን ሰላም ብለሽው ትመለሻለሽ አለቻት ወይዘሮ ሀኒ ለሰላም ማለት ነው። በጣም ደስ አላት ሀና ሰላም እንደዛ ብላ ስትላት፣ እኔ አንቺ ውጤቱ ምንም ሆነ በኔና ባንቺ መካከል ምንም አይነት ቅሬታና ምንም ሌላ ነገር እንዲፈጠርብን አልፈልግም። እኔ አንቺ እህቴም ሆንሽ አልሆንሽም በጣም የምወድሽ የእህቴ ነሽ ብላ ስትላት፣ እንደምትጠራጠሪው ነገር አለ እንደ ሀኒ ስትላት፣ እኔ ምንም የምጠራጠረው ነገር የለኝም 100% የራሴና የራሴ ነው ውጤቱ አለች። ባዩሽም እርግብን ይዛ ቤተክርስቲያን እየሄደች ነበር ልትጸልይ። ውጤቱን የኔ አድርግልኝ ብላ ልትጸልይ እንደሆነም አላውቅም ምን እንደምትጸልይ። ሰው መጥፎ ነገር ይዞ እምነት ቦታ አይሄድም ባዩሽ ማለት ነው። አንቺን የማናይበት ሀገር የት አባት ሊሄድ እንኳን አይደለም ሀናን እኛን ለራሱ ተከታዮቻቸውን አተከነችን ማለት ነው። ሀናና አሲርን ቁጭ ብለው አንድ ላይ የደም ምርመራ ቦታ እንደሄዱ ወይዘሮ
ወይዘሮ ሜላትና አቶ መስፍን ወደ ዶክተሩ ጋር ገብተው ነበረ። እርግብም ለብቻዋ ቁጭ ብላ ነበር። አቶ ሀናና አሲርም አንድ ላይ ቁመው እያወሩ ነበረ። እንዴ ሀና ይቺ ልጅ ታውቂያታለሽ እንደ ሲላት አዋቃታለሁ። ምን ነው አለች። አይ ምንም ይቺ እኮ ናት የኔን ዶክሜንት ሰርቃ እኔ ነኝ ልጃቸው ብላ እየመጣችው ስለዚህ ይቺ ናት አለችው። ይቺ ናት እንዴ? ይቺንማ መነጫጨት ነበር የሆነ ነገር ልባላትና ልነጫጫት ሲላት አንተ ያልቅብህ ምንም ነገር እንድትል አልፈልግም አርፈ ተቀመጥ አለችው። እሷን መጣችና አይ ባልሽ ያምራል አለቻት። ምን ነው አለቻት። ባልሽ ያምራል ሀና ባልሽ ያምራል። የቅናት መንፈስ ነው የሚባስልባት እንደዛ ስትል ራሱ እርግም ማለት ነው። ወይዘሮ ሜላትም ልጅ አብሽሪ አሁን ወደ ዶክተሩ ገብታችሁ ደም ልትሰጡ ነው እያለች ከእርግብ ቆማ ነበረ እርግብን እያጽናናቻት ያለችው። አቶ መስፍንም ከሀና ጎን ቆሞ ነበር። ዛሬ ሀንዬ የመጨረሻና የሁላችንም የምናውቀው ውጤት የመጨረሻ ዛሬ ነው ብሎ ወደ ምርመራው ውጤት ገቡ። ውጤቱ ደግሞ የሀንዬ እንደሆነ ሁላችንም በተስፋ እንጠብቃለን። በያለንበት ሰላማችን ብዝት ይበል።